ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በልብ አንጠልጣዩ በግፈኛዋ ሚስትና በሰራተኛዋ ፍጥጫ እንግዲህ በክፍል 27 ተከስተናል ማለት ነው። እንግዲህ በዛሬው ዕለት እንግዲህ በባለፈው ክፍል አባባና ካሌብ ስለ ቲና የውሸት ሰነድ እንደሰጧት እንግዲህ እያወሩና እየሳቁ ሳሉ ዳኒ እንግዲህ ይህን ነገር ወደ ቤት ሊገባ በር ከፈት ሲያደርግ ያደምጣቸዋል ማለት ነው። ጆሮ ይገባል ማለት ነው። እጅጉን በጣም ዛሬ እንግዲህ ተናዶ እንግዲህ ቅጥል ብሎ ተመልክተነዋል ማለት ነው። እናም እንግዲህ ቀጥታ ለቲና ነበረ ስልክ የደወለላት። ቲና የከዳችው መስሎታል ማለት ነው ዳኒ ማለት ነው። በጣም በሚያሳዝን ሁኔታ ብትመጪ ይሻልሻል፣ ማትመጪ ከሆነ ግን እኔን ከዚህ በኋላ ላታገኘኝ ሁሉ ትችያለሽ እያላትም ነበረ። እጅጉን በጣም ተናዶ እንግዲህ ከሷ ጋር ምን ሆነህ ነው ዳንዬ ችግር አለ እንዴ እያለች እንግዲህ ብትጠይቀውም ግን እሷ የጠፋችው ከዳኒ ተለይታ ምን ሆና ነው? ምንስ እያደረገች ነው? መዝናናትም ሆነ መዘነጥም ሆነ ከዳኒ ጋር ነው ደስ የሚላትና ከሱ ተለይታ እንግዲህ መቆየቷ ነገር ምን ሊሆን ይችላል? ይህ እንግዲህ ለሁላችንም ጥያቄ ነው፣ ለተመልካች ሁሉ ማለት ነው። እናም በስልክ ደውሎ እያወራትም ነበረ። ነገር ግን የሆነውንና የተፈጠረውን ነገር ሊነግራት አልቻለም። ብትመጪ ይሻልሻል ቢላትም ምን እየተካሄደ ነው ልትነግረኝ አትችልም እንዴ ስትለው ነይና ለራስሽ እንግዲህ እዚሁ እየተካሄደ ያለውን ነገር መተሽ ተመልከቺ በማለትም ነበር መልስ የሰጣት። እናም እንግዲህ ከኤደን ጋር ይገናኛሉ ማለት ነው። ዳኒና ኤደን በጣም ተናዶ እንደሆነ እንግዲህ ተመልክተዋለች ማለት ነው። ምን እንደሆነና ምን እንደገጠመው ብትጠይቀውም እናም እንግዲህ ተስፋ ያደረግኩት ስራዬ ተበላሸብኝ፣ ከሰርኩኝ እያለም እንግዲህ ቢያወራትም እሷ ለማጽናናት ብትሞክርም ለአንተ ባይፈቅደው ነው በቃ ጦሱን በማለትም እንዴት አልተናደድሽም እንዴ ሲላትም እንዴ እኔ በጣም ደስ ብሎኛል እያለችም እንግዲህ ኤደን ለማጽናናት ብትሞክርም ነገር ግን የእሷን ማጽናኛ ቃል ብዙም አልተዋጠለትም ማለት ነው። እናም እንግዲህ ከሱ ተለይታ ለአባባ ስልክ ትደውላለች። ከዛ በፊት ግን በቃ ደብሮ ከሆነማ እኔም ስራን የቆየሁት ወደ ቤት ሄጄ ማረፍ እፈልጋለሁ በማለትም እንግዲህ ስለና አባባም ትጠይቀዋለች። አባባ በጣም ደህና እንደሆነ ይነግራታል ማለት ነው። እንግዲህ አባባና ካሌብ ባደረጉት ነገር እጅጉን በጣም ተናዷል ማለት ነው። ምክንያቱም ለብዙ ጊዜያት እንግዲህ ህልሙን ሲጠብቅና አንድ ቀን እውን ይሆንልኛል እያለ ነበር ሲጠብቅ የነበረው። ነገር ግን ከነሱም ደግሞ የተሻለ ሰው ስለነበረ እንግዲህ የካሌብ አባት ታሪክ እየሰሩም ይገኛሉ ማለት ነው። ዳኒ ግን በጣም ያስፈራል። ሰው ሁሉ ማጥፋት ሁሉ እንደሚፈልግ ነው እንግዲህ ለኤደን ሲል ከኤደን ጋር ማንኛውም ነገር ተሳክቶለት አንድ ላይ ለመኖር የሰው ህይወት ለራሱ መቅጠፍ እንደሚችል ሁሉ እንግዲህ ሲናገርም ተመልክተነዋል ማለት ነው። እናም ንግግሩና ሁኔታው በጣም ያስፈራል። ምንስ ሲወስን ይሆን? አሁን ላይ እንግዲህ እጅጉን በጣም በሚያሳዝን ሁኔታ እንግዲህ ቤትም መፈተሽ ትክክለኛ ካርታና ፕላኑን ለማግኘትም እንግዲህ ፍተሻም እንግዲህ ጀምሯል ማለት ነው ዳኒ። እናም እንግዲህ ኤደን ለአባባ ስልክ ትደውልላቸውና ማግኘት ፈለገች። እናም እሺ ነይ ልጄ ያለሁኝ የኔ ልጅ እያሉ እንግዲህ አባባ ኤደንን በጣም ወደዋታል። እናም እንደውም በቀል የሚባለውንም ነገር እንግዲህ አባባ እንግዲህ በተበደልከው ልክ አንተም በደልክን ባለቤትክን ከእሷ ጋር እንደዛ ስላደረገና ስለማገጠ አንተም ብትሆን የእሱን ፍቅረኛ የራስክ ማድረግ አለብክ እያሉ አባባ እየተናገሩ ነው። ካሌብም ይህን ነገር ፈጽሞ አይወድም አይፈልግም። ነገር ግን አባባ እያስገደዱት ይገኛሉ ማለት ነው። ሌላው ደግሞ እንግዲህ በሚያሳዝን ሁኔታ ኤደን መታ የዳኒን መበሳጨት እና ማዘን መተከዝ ፊቱ ላይ ምንም አይነት ደስታ እንደሌለ አይታ ነበር። እናም እንግዲህ አባባ እባክዎን ዳኒን ምከሩልኝ በማለትም ነበር የተናገረችው። እናም እንግዲህ ምከሩልኝ ብላ መናገር ያለባትን ነገር ከተናገረች በኋላ እሺ ልጄ እመክረዋለሁ ብለው አባባ መልስ ሰጡ። እናም ሳይመጣ እሱ መሄድ አለብኝ በግልጽ እንግዲህ እኔ ካሌብን እፈራዋለሁ፣ እቀናለሁ፣ እዛ ቤት እግርሻ በዛ እያለም እንግዲህ እየተቆጣት ነው። እናም እንግዲህ እሱ ሳይመጣ መሄድ አለብኝ በማለት በቃ እንደዛ ከሆነ ካሌብ ተነስ ሸኛት በማለትም እንዲሸኛት አድርገዋል ማለት ነው አባባ።
እናም እንግዲህ ቲናም ሄዳ እዛ በመቅረቷና በመጥፋቷ ይች ጅል አሁን እኮ በቃ በእሷ ቤት እንግዲህ የቤት ባለቤት ሆናለችና እየዘነጠችም እኮ ሊሆን ይችላል፣ ጉድሽን አላወቅሽ እያሉ አባትና ልጅ እንግዲህ እየሳቁ ነው። ዳኒ እንግዲህ በጣም እየተናደደ ትሁት ጋም እየተመላለሰ ምክሯን እንግዲህ ይፈልጋል ማለት ነው። ትሁት እንግዲህ ሁሉንም ነገር ከድሮም ጀምራ እየነገረችው ነው። እማይሆን አንተ እኮ በጣም ነው የምታሳዝነው። እሷ ለራሷ ገና ታግኝ አታግኝ ሳታቅ እኮ ነው አንተ ከእሷ ጋር እሷ ከምታመጣው ነገር አገኛለሁ ብለክ በጣም አንተ እኮ ሶስተኛ ወገን ነክ እና ማሰብ ነበረብህ ድሮ። ያንተ ነገር እንኳን የሞተና ያለቀ ነገር ነው እያለች እየተሳለቀችበት ነው። እናም እንግዲህ ዳኒ ግራ ተጋብቶታል። ሁሉንም ነገር እያመጣ ለትሁት ይነግራታል። ትሁትም መመለስ ያለባትን መልስ ልክ ልኩን እየነገረች ትመልስለታለች። አባባ እንግዲህ ዳኒ በጓደኛው እንደተከዳ ይነግረዋል ማለት ነው ለአባባ። አባባም እንግዲህ መምከር ያለበትን ነገር መክረውታል። በደንብ አድርጎ እንግዲህ የእሱን የአእምሮን የሚነካ ቃላቶችን እየተጠቀሙ በደንብ አድርገው እያቃጠሉትም እንግዲህ ቃላቶች ምን ያክል እንደሚጎዱና እንደሚሰብር ሁላችንም እናውቃለን። አባባ አሁን ላይ እያደረጉ ያሉት ያንን ነገር ነው ለዳኒ ማለት ነው። እናም እንግዲህ ብሩን ታበድረኛለህ ሲሉት እንግዲህ በኮንፊደንስ አዎ አበድረሃለሁ እያሉት ነው። ግን አልፈራህም እንደ ሲሉት ለምን እፈራለሁ በማለት ነበር መልስ የሰጡት። ይሄን ያህል ብር ስታበድረኝ ሲልም እንግዲህ ምን ችግር አለው ትመልስልኝ የለ እያሉ ደግሞም አንዴ ለሰው አንዴ ከእጅ ከወጣ ሊመለስም ላይመለስም ይችላል እያሉ እንግዲህ አባባ በነገር ወጋ ወጋ እያደረጉ ዳኒም እንግዲህ እንደተካደ ሲናገር ክህደት ምን ያክል አጸያፊና መጥፎ ስራ እንደሆነ አባባም ሲናገሩ ነበረ። በቀጥታ ባይሆንም በተዘዋዋሪ የራሱ ስራ እንደሆነ ስለሚያውቅ ቅጥል ርርድብን እያለ እንግዲህ ተመልክተነዋል ማለት ነው ዳኒን። እናም እንግዲህ ብሩን እሰጥ ካለው ብለውታል። እሱም በተደጋጋሚ ይጠይቃል። እንዲሁም ደግሞ ለትሁት ሄድና ብር እንዳበድረኝ ነበረ አባባን ብዬው እሺ ብሎኛል ያበድረኝ ይሆን እንዴ ብሎም ጠየቃት። ምን ያክል ብር ነው ስላት 4 አላት። 400,000 ብር አለችው። የምን 400,000 ብር ነው? 400,000 ብር ምን ያደርግልኛል? 4 ሚሊዮን ነው እንጂ ሲላት እንግዲህ ሳቋን ለቀቀች ትሁት። ዛሬም አለክ እንዴ አንተ ግን በቃ የህልም እንጀራ ላይ ነህ ወይ የቅዠት ህልም ላይ ነህ ወይ እያለች እንግዲህ ትሁትም ብትነግረውም አይሰማምና እሷ ግን ፈታ እያለች እየሳቀችባቸው ነው። እናም እንግዲህ ቲና ወደ ትሁት ስልክ ደውላ ነበረ። አንዳንድ መረጃዎችን እንግዲህ ከሷ ለመውሰድ እንዲሁም ደግሞ ሰፋሽ አይደል ተመቸሽ አይደል እያለቻት ወይኔ ቤቱ ሰላሙን አገኘ አለች እንግዲህ ትሁትም። እናም እንግዲህ ቲና እመጣልሻለሁ ቆይ ባጤ ቋጤ ሳቲ ነው ከሱ ቤትም ማስለቀቀች ስትላትም እሱን እናያለን አብረን አለች እንግዲህ ትሁትም። አሳይሻለሁ እኔ እኮ ቲና ነኝ አለቻት። ይልቁን ሳውን የደወልኩት ምን እየተካሄደ ነው ምን አዲስ ነገር አለ ልትላትም ነበረ። አትልፊ ምንም አይነት ነገር አልነግርሽም ስራ ነኝ ብላ ስልኩን ጥርቅም አድርጋ ዘጋችባት። እናም እንግዲህ በጣም በሚገርም ሁኔታ እንግዲህ አሁን ላይ ዳኒ እንግዲህ ቤት እየፈተሸ ይገኛል። ትሁትም ደግሞ ዳኒ እንግዲህ የውሸት ሰነድ እንደሆነ ዳኒ ያውቋል ብላ እንግዲህ ለአባባና ለካሌብ ነግራቸዋለች ማለት ነው። እናም እንግዲህ ካሌብም ጠንቀቅ በል አደራ እያለ ነው ዋናውን ካርታና ፕላን እንዳታስወግድብኝ እያለም እንግዲህ ካሌብ ለአባቱ ያስጠነቅቃል። ድሮ ይበቃኛል ድሮ የተንዘላዘልኩት ያልተጠነቀቅኩት አሁንማ ካለፈ ነገር ተምሬያለሁ አሉ አባባም። አሁን ላይ ዳኒ እንግዲህ ክላሶችን ሁሉ እየፈተሸም ይገኛል። የሚገርም ነገር ነው። እናም እንግዲህ ምንም አይነት ነገር ሊያገኝ አልቻለም። አሁንም እንግዲህ ይህንን ነገር እንግዲህ አባባም እየተከታተሉት ስለነበረ ጠርጥረውታል። ለካሌብም ነገሩት። ካሌብም መጠንቀቅ እንዳለብክ ነው አባዬ ተጠንቀቅ እያለው ነው። እናም እንግዲህ አባትየውም ላያገኙት ይድከሙ ችግር የለውም በማለትም ምላሻቸውን ሰጥተዋል። አባባ እንግዲህ ሶፋ ላይ ተኝተዋል። ቁልፉንም አስቀምጠዋል። ይህ እንግዲህ ያው ዳኒን እንግዲህ ቼክ ለማድረግ ነው። ዳኒም እንግዲህ አጠገባቸው መጥቶ ቁጭ ሲል ቁልፉን ጠረጴዛ ላይ ያገኛል የአባባን ክላስ። ቀጥ ብሎ እንግዲህ ሾከክ ብሎ ቁልፉን ይዞ ወደ አባባ ክላስ ሄደ። አባባም እንግዲህ እሱ ክላስ መግባቱን ካረጋገጡ በኋላ
ብድግ ብለው ወደ ክላስ ገቡ። ተፋጠዋል። እንግዲህ ዳኒ ለመፈተሽ ተፍ ተፍ እያለ አባባ በሩን ክፍት አድርገው እንግዲህ ገብተው ተፋጠዋል። የዳኒ መልስ ምን ይሆን? እናም እንግዲህ ልብ አንጠልጣይ ነው እንግዲህ የግፈኛዋ ሚስትና የሰራተኛዋ ፍጥጫ ትሁት ድራማ በጣም አስተማሪና ደስ የሚል ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንግዲህ ይህንን ቻናል ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። በቀጣይ ክፍል ምን ይከሰት ይሁን? የአባባና የዳኒ ፍጥጫ ምን የሚፈጠር ይመስላችኋል? ብዙ ጥያቄ ይጠየቃል። እንግዲህ ዳኒ ምን ልታደርግና ምን ለመሆን ነው ክላሴ የገባኸው? ምንስ እየሰራክ ነው? ቁልፉስ ምን እያደረጋል አንተ ጋር እያሉም እንግዲህ በጥያቄ እንደሚያፋጥጡት እንግዲህ ምንም ጥርጥር የለንም ማለት ነው። ይህም እንግዲህ የዳኒን ሁኔታ ስላዩ ነው ቁልፉን ጠረጴዛ ላይ ያስቀምጠው ሳይተኙ የተኙ የመሰሉት። እናም እንግዲህ ዳኒም እየተንቀዠቀዠ ይገኛል። ቲናም አልተመለሰችም ወደ ቤት። በቀጣይ ክፍል ምን ይፈጠር ይሆን የሚለውን ቀጣይ እናያለን።